እኔ ሴት ብሎ ሰነፍ አላውቅም። ምክንያቱም ሴትነትን በደንብ አውቀዋለሁ። ሴት በተለይ ለልጆቿ ከሰነፈች፣ ለራሷ ነፍስ ከሰነፈች፣ በጣም ሪስፖንሲቢሊቲዋ የሷ ኃላፊነቶች ለሚባሉ ነገሮች ከሰነፈች ታማለች። የሆነ ነገር ከብዷታል። ከራሷ ጋር አይደለም ያለችው። የሆነ ነገር ሆናለች። አየ አንዳንዴ ምን እንሆናለን? ልክ እንደተጋቡ ይወለዳል። ልክ እንደተጋቡ በሁለት ወር ምናምን ተረግዟል። የዛችን ሴት ቤስት ፓርት አያየውም ያ ባል። ይሄ ቤቷን መጠብቅበት፣ ቤቷን መታጸዳበት፣ ከዛ ልጅ ይመጣል። ከዛ ቅድም ያልናቸው እነዛ ሴት ልትገባ የምትችልባቸው አብዮቶች ውስጥ ሆና ከውጭ ቁጭ ብሎ ቤቷን ከዛ እሷን ቤት ቁጭ ብላ ልጅ የምታጠባ ልጅ የምታሳድግ ሴት አብራ ከምትሰራው ሴት ጋር ያወዳድራል። ምንም ካልተነካቸው ዋጋ የቢሮ አሲስታንት ልትሆን ትችላለች። ገባ? ይህን ዕቃ አምጪ ሮጥ ሮጥ ከምትለው ዋጋ አይሆንማ። እቺ ሸክም አላት። ሸክም ያላት ሴት በሸክሟ ልክ ነው መታገስ ያለባት፣ ወይም ደግሞ መታገስ ወይም ደግሞ መታገዝ ያለባት አይደል እንዴ? የሆነ ሸክም እኮ ትሸክማለች። ብዙ ነገሯ ተቀይሯል። ሆርሞኗ ቅድም እንዳለው የድግስ ዕቃ በየቤቱ ተበትኗል። ገና ሳህኗን፣ ገና ጭልፋዋን፣ ገና ምኗን ልታስተካክል ጊዜ ሊሰጣት ይገባል። አንደርስታንዲንግ ራህማ የሚባለው ይሄ ነው። ሚስቴ እኮ የኔ ልጅ ተሸክማለች። የኔን አማና አንተ የሰጣሃትን ውሃ አንዱ አያይ አይደል እንዴ? አንተ የሰጣሃትን ውሃ እኮ እሷ ከደምና ከስጋዋ ጨምራበት ሰው የሆነ ሰው እኮ እያየህ ነው እኮ።